ለምንድነው ማማዝናሽ ጡረታ ሊቀበሉ ሲመጡ አሸብርቀው የሚመጡት ብለዋል። እኔ ያላልኩህ። አዎ ይቅርታ ጠይቋቸው። አይ ተውሼ ነው በሏቸው። አሁን ሲመጡ ከበርትላችሁ ይላሉ። ድሮም እነግርሃለሁ እኮ ማማዝናሽዬ፣ ባንጃውዬ እንኳን ደህና መጡ በሏቸው። እሺ እሺ። ባንጂዬ እንኳን ሰላም መጡ። ባንጂዬ እንኳን ሰላም መጡ። አቶ ባንጃው ባንጂዬ እንኳን ሰላም መጡ። እንኳን ሰላም መጡ። እንኳን ሰላም መጡ። ኖሩ አቶ ባንጃው ባንጂዬ እንኳን ሰላም መጡ። እንኳን ደህና መጡ። ይሄ ልብስ እያዋሱኝ ነው። ተውሼ ነው የምለብሰው። ይሄ ሰዎች ያላቸው ሰዎች እነሱ የሚለብሱትን እዚህ ቢሮ ስመጣ እያዋሱኝ ነው ለብሼ የምመጣው። መጡልኝ፣ ሰላም መጡልኝ። ወገኔ፣ ማረጌ፣ አገሬ ኢትዮጵያ። ያስቆት እየሳቁ ሲገቡ ይወዳሉ። ምን የሚያስቅ ነገር አለብኝ እንዴ ነኝ? ኧረ ምን በወጣው ተዛ ዝም ብለው አትግቡ፣ ሳቅ ሳቅ እያሉ ግቡ ስላሉኝ ነው። ማን ያለው? እዛ የዘካራስ የመንግስት የቀጠረው የደካሞች ጠባቂ። ይሄ ጥቁሩ ይሄ ጠይም ነው። ደግሞ ምንድን ነው እንደ ሽቅርቅር ብለው የመጡት ደግሞ ምንድን ነው እንዴ? የተውሼ ነው። ሰውየው አሳይ ነው የሚለብሱትን ሰዎች የሚለብሱትን ልብስ እነሱ የሚለብሱትን ተውሼ ነው። እሺ ፉከራ ይችላሉ ትንሽ አራቴ ደም የተቀጠለ በቃ ጡረታውን አልሰጥም። በቃ ጡረታውን አልሰጥም። እስቲ በሉ በደምብ ዘራፍ። ጉያዎት ውስጥ እየገባ ገንዘብ ይወስዱቦታል እንዴ? ምንድን ነው? ተናገሩ እንጂ። ይነጥቀኛል። ተብበት ስንት ብር ናጠቆት እስካሁን? እጁን እየገባ እዚህ ውስጥ እብበት እየገባ ይነጥቀኛል። አሁን ተዚህ አጓጉዞ ተቤት የዚህ ያመጣበትን 100 ብር ከፍላለሁ።